ሚስቴ በእኔ ስትናደድና ስታኮርፍ መላ ብላ ያመጣችው ዘዴ አመመኝ ብያሉ መነጫነጭና ለሳምንታት ግፋ ሲልም ከዛ በላይ ላሉ ቀናት ጀርባዋን ሰታ መተኛት ሆነ። ይህንንም እያደረገች ያለችው ሆን ብላ እኔን ለመበቀልና በእኔ ስትናደድ እኔን ለማናደድ መሆኑን ሳቅ የደረግኩት ድርጊትና የወሰንኩት ውሳኔ ያለሁበትን ህይወት አሁን ብታቅ በጣም የሚያበሳጫትና ትዳሬንም አደጋ ላይ የሚጥል ነው። ነገር ግን እዛ ህይወት ውስጥ ነው ያለሁት። ምን ማድረግ እንዳለብኝም ትንሽ ግራ ገብቶኛል ይላል የዛሬው ታሪካችን። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሰሞኑን በጣም አመሰግናለሁ። ስቶሪያችንን አብዛኞቻችሁ ሰዎች እየተከታተላችሁ ነው። ግን ለምንድን ነው ፎሎ ማታረጉት? ዛሬ አንድ ነገር ላስቸግራችሁ። በቀናነት በቅንነት ሁላችሁም ይሄን ቪዲዮ የምታዩ ሰዎች 1000 ሆናችሁ 1 ሚሊዮን ፕሊዝ ፎሎ አድርጉኝ። ፎሎ አድርጉ። እናንተ እኔን ፎሎ ስታደርጉ ፎሎወራችሁ ላይ አንድ ሰው ነው የምትጨምሩት። ለኔ ግን 1000 እና 1 ሚሊዮን ሰው አዳደርጋለሁ። ያ ደግሞ ኢንጌጅመንቱን በጣም ይጨምረዋል፣ እኔንም ያበረታታኛል። ይሄ ቻናል ደግሞ እንደምታውቁት ታሪኮች የምናገርበት ስለ ትዳር የምንማማርበት ብቻ አይደለም። የግል ቢዝነሴንም ለመኖር የምሰራውንም ስራ የማስተዋውቅበት ስለሆነ በብዙ ነው የምታግዙኝ። አንድ ፎሎወራችሁ ቀላል ነገር እንዳይመስላችሁ። ኢንጌጅመንቱን የኔንም ጥረት የኔንም ድካም እንዲሁም ደግሞ ፖቴንትኔንም እንዴት ነው መነሳሳቴንም በጣም ስለሚጨምርልኝ ፕሊዝ እናንተ ጋር አንድ ሰው ጨምሩ። ለኔ ግን 1000 ሰው 10000 ሰውም ጨምሩልኝ። ምንም የሚጎዳችሁ የሚቀንስ ነገር ስለሌለ እባካችሁ እላችኋለሁ። ከዛ ውጪ አባያ፣ ድሪአ፣ ቦርሳ፣ ጫማ ቶቦችን ሀውለት ጋር ሳታዩ እንዳትገዙ። አጠር ላድርግ። አድራሻሽ ካላችሁ ቤተል ኤጄ ሞል 1ኛ ፎቅ 113 ቁጥር ላይ ታገኙኛላችሁ። ለበለጠ መረጃ ደግሞ ባዮ ላይ ስልክ ቁጥሬ ማድረሻዬም አለ፣ ደውላችሁ ልታወሩኝ ትችላላችሁ። እንዲሁም ደግሞ ስቶሪ ያላችሁ ሰዎች ቴሌግራም ላይ ባለው እዚሁ ባዮ ላይ ባለው ስልክ ቴሌግራም ላይ በቮይስ ልታስቀምጡልኝ ትችላላችሁ። ቀጥታ ወደ ታሪክ ይሄዳለሁ። እኔና ሚስቴ በትዳር 14 ዓመትን አሳልፈናል። በ14 ዓመት ውስጥ 4 ልጆችን ወልደናል። ትዳራችን እንደማንኛውም ሰው ወጣ ገባ፣ መጎረባበጥ፣ መጎሻሸም፣ መጣላት፣ መታረቅ ያለበት ነው። እኔና እሷ ተዋደን ተፋቅረን ተፈላልገን ነው የተጋባ ነው። የትዳር ህይወታችንም ቀላል አልነበረም። ማግኘትንም ማጣትንም ክፉንም ደጉንም ያየንበት ህይወት ነው። በዚህ 14 ዓመት ጊዜ ውስጥ እኔ ሚስቴን በጣም እወዳለሁ። ከምንም በላይ ግን ልጆቼን እጅግ በጣም እወዳለሁ። በልጆቼ ጉዳይ በጣም ሴንሲቲቭ ነኝ። ምንም ነገር በልጆቼ አልደራደርም ይለናል። በዚህ ሁኔታ ውስጥ እየኖርን ባለበት ሁኔታ ውስጥ ግን ከነዚህ 2 ዓመታት ወዲህ ሚስቴ ትንሽ ለየት ያለ ባህሪዎችን ማሳየት ጀመረች። እኔና እሷ በምንጋጭና በምታኮርፍ ሰዓት አሞኛል እያለች ጠዋትም አትነሳም፣ ማታም ስመጣ አልጋ ላይ ተኝታ ነው ማገኛት። አንድ የኔ ትልቅ ድክመት አለብኝ። ያን ድክመት ቤተሰቤ ሲታመም እንኳን ሚስቴ ልጆቼ ይቅሩና ቤተሰብ ሲታመም ጎረቤት ሲታመም በጣም ነው የምጨነቀው። ቀናቶቼ ጥሩ አይሆኑም፣ በጣም እረበሻለሁ። ይህንንም ማሳምራ ታውቃለች። ሌላው ቀርቶ የእርግዝናዋ ጊዜያቶችን እንዴት ከሷ በላይ እኔ ተሰቃይቼ እንደማሳልፍ አሳምራ ታውቃለች። ልጆቼ ጉንፋን ሲይዛቸው ምን ያህል እንደምሰቃይ አሳምራ ታውቃለች። ለምን እንደሆነ አላቅም። ሰው ሲታመም ሚድን አይመስለኝም። ሰው አመመው ሲባል ቀጥታ ሞት ነው ጭንቅላቴ ላይ የሚመጣው። ያን በጣም ይረብሸኛል። ስራዬንም ተረጋግቼ እንዳልሰራ ያደርገኛል። እንኳን ቤተሰቤ ሚስቴ ልጆቼ ይቅሩና የሩቅ ሰው ጎረቤት እንኳን ሲታመም ምቾት አይሰማኝም። ይህንን እያወቀች ግን ይህን 2 ዓመት ሁሌም አመመኝ ነው፣ ሁሌም ፈለጠኝ ነው፣ ሁሌም ቆረጠኝ ነው። ለወራትና ለ15 ቀን ያህል ጀርባዋንም እየሰጠች መተኛት ሆነ። የተለያዩ ሐኪም ቤቶች ወሰድኩኝ። እሷ ፍላጎት ባይኖራትም እያስገደድኳት ብዙ ሐኪም ቤቶች ሐኪም እንድታይ ያደረኩኝ። የትም ቦታ ይሄ ነገር ነው ህመምሽ፣ ይሄን ታመሻል የሚሏት ነገር የለም። ነገር ግን በወር ውስጥ ቢያንስ 1 እና 2 ትታመማለች። ይሄ ጉዳይ በጣም እያሳሰበኝ መጣ። የኔ ስራ ክፍለ ሀገርም አዲስ አበባም ውስጥ ነው። ለነገርኩሽ ቤተሰቤን በጣም እወዳለሁ። ክፍለ ሀገር በጣም አስፈላጊ ካልሆንኩኝ በስተቀር ከቤተሰቤ መራቅ መሄድ አልፈልግም። በሄድም ስራዎቼን ቶሎ ሰራ አድርጌ በሳምንትና በ15 ቀን ውስጥ ወደ ቤቴ እመለሳለሁኝ። አሁን ግን ዘለግ ላለ ጊዜ መቆየት ጀመርኩኝ። ምክንያቱም የማየው ነገር ብዙም እያስደሰተኝ አይደለም። ከአንድ ቀን ጠዋት ላይ
አንድ ቀን ምሽት ላይ እንደተለመደው በአንድ ጉዳይ በጣም ተጨቃጨቅን። ጠዋት ስነሳ ተኝታለች። ለምን አትነሺም ቁርስ እንብላ ስላት አሞኛል አለችኝ። በጣም ተናደርኩኝ። ማታ ደህና አልነበርሽ እንዴ ስላት በጣም አሞኛል እያለች ማይልትም ስትገላበጥ ነበር ያደረችው። አሁንም ክንብንብ ብላ እያቃሰተች ተኛች። ቁርሴን በልቼ ወጣሁኝ። ነገሩ ግን በጣም አበሳጨኝ። እጅግ በጣም ተናደርኩኝ። ተረጋግቼ ስራዬን መስራት አልቻልኩ። እኔ በስራ ሰዓት ወደ ቤት የመምጣት ልማድ የለኝም። የዛ ዕለት ግን በጣም ስለተናደርኩ አለ የሚባል ሆስፒታል ወስጄ ላሳያት ይገባል አልኩኝና ከቀኑ 4 ሰዓት ላይ ስራ ትቼ ወደ ግቢ ስመጣ ከልጆቹ ጋር ሞቅ ያለ ጨዋታ ላይ ናት። ልጆቿን እያጫወተች ነው። ገረመኝ፣ ደነገጥኩኝም፣ ግራ ገባኝም። ምንም አላልኩም። እቤት ገብቼ ቁጭ ብዬ ማሰብ ጀመርኩኝ። መቼ ነበር ይሄ ነገር የተጀመረው? መቼ ነበር? በምን አይነት ኮንዲሽን ውስጥ ስትሆን ነው የሚያማት? መቼ ነው ይህን ባህሪ እያሳየችኝ ያለችው ብዬ ወደ ኋላ ነገሮችን ማጤን ስጀምር እያንዳንዱ ፓተርን ከኛ ጸብ ጋር የተያያዘ ሆነ። ያኔ ብልጭ አለልኝ። ኦኬ ከኔ ጋር ስትጣላና ስትናደድ ሆን ብላ እኔን ለመቅጣትና እኔን ለማናደድ ደካማ ጎኔን እየተጠቀመች ነው ማለት ነው ብዬ አሰብኩኝ። ምንም አላልኩኝም። ጸጥ ብዬ ወደ ስራዬ ተመለስኩኝ። ከዛ በኋላ ግን አመመኝ የሚሉ ቃላቶቿን ዝም ብዬ አልተቀበልኳትም። ሆን ብዬ ነገር እየፈለግኩኝ ጭቅጭቅ መፍጠር ጀመርኩ ቤት ውስጥ። ያኔ የምታሳየኝን ባህሪ መገምገም ጀመርኩኝ። ልክ እንዳልኩት ነው። እሷ አመመኝ የምትለው ከኔ ጋር ስትጣላ ነው። እያንዳንዱን ነገር ለወራት ቼክ ሳደርግ ትክክለኛ ሆኜ ያገኘሁት ራሴን። በጣም ተበሳጨሁ፣ በጣም ተናደድኩ። በዛ ወቅት ክፍለ ሀገር የሚሄድበት ስራ ነበረኝ። ወደ ክፍለ ሀገር ሄድኩኝ። እንደሌላው ቀን ግን በ3 ወር በሳምንትና በ15 ቀን ወደ ቤት አልተመለስኩም። የምሄድበት ሀገር ላይ የማርፍባት ሁሌም የምጨቃጭቀኝ በጣም የምግባባት ቆንጅዬ ልጅ አለች። ጓደኞቹ ሁሉ እዚህ ቤት አላቸው፣ ሚስት አላቸው፣ አንተ ምን ሆነህ ነው ማደግመው እያለች ታፌዝብኛለች፣ ትገልድብኛለች። ለምንድን ነው ቢርጎ ለቢርጎ የምትዞረው? አንዷን ቆንጆ ከኛ ሀገር አግባና ቁጭ በል ትለኛለች። እዛ ሀገር ላይ እውነት ለመናገር ሴቶቹ በጣም ቀላልና ተቀራራቢ ናቸው። ትዳርም ካልካቸው በቀላሉ ይቀርቡሃል፣ በቀላሉም እሺ ይሉሃል። በእርግጥ እቺ ልጅ ትወደኛለች አውቃለሁ። በብዙ ነገር ተፈታትናኛለች፣ በብዙ ነገርም ታስጨንቀኛለች። ለቤቴ፣ ለትዳሬ፣ ለሚስቴ ስል ግን ብዙም ፊት አልሰጣትም ነበረ። ከስራ ግንኙነት ውጪ፣ ከምግብ ከሻይ ቡና ግንኙነት ውጪ ምንም አይነት እላፊ ግንኙነት እንዲኖራት አልፈለኩም። ሚስቴ ቅናተኛ ናት፣ ኃይለኛ ናት። እንደዚህ አይነት ነገሩን ባደርግ ቤቴ ምን ያህል አደጋ ውስጥ እንደሚገባ አውቃለሁኝ። ለዛም በጣም መስመሮችን አስምሬ ነው ክፍለ ሀገር ላይ የምኖረው። እንዳለችው ግን ሁሉም ጓደኞቼ እዛ ሌላ ሚስት አግብተው የራሳቸው ቤት አላቸው። እዚህ ሲመጡ እዚህ ሚስታቸው ጋር፣ እዛ ሲሄዱ እዛም ቤታቸውና ሚስታቸው ጋር ነው የሚያርፉት። በዚህኛው ዙር ግን ዝም አላልኩም። ያቺኑ ልጅ ሽማግሌ ልኬ በስነ ስርዓት አገባኋት። 3 ወር ቆይቼ መጣሁ። እስቲ አታውቅም። ይገርምሽ በዛ ህይወቴም በጣም ደስተኛ ነኝ። በጣም ደስ የምትል ልጅ ናት። በጣም አረጋጋችኝ፣ በጣም ደስታ ሰጠችኝ። ከምጠብቀው በላይ ጥሩ ህይወት ሆነልኝ። ማሰቱንም ምንም ሳይጎልባቸው ማስተዳደር እችላለሁኝ። ድሮ በሳምንት ተሯሩጬ የምመጣበት የአዲስ አበባው ትዳሬ አሁን በ3 ወርም በ4 ወርም በቀላለሁ። አብዛኛውን ጊዜን ክፍለ ሀገር አደረኩኝ። ጥቂት ጊዜን ደግሞ ለዚህ ሰጠሁኝ። አሁን የሆነ የተጠራጠረችው ነገር እንዳለ ይሰማኛል። የሆነ ነገር እያሸተተች ነው፣ የሆነ ነገር እየፈለፈለች ነው። ነገር ግን እንደ ድሮ እኔ ነገሮች ላይ ፎከስ ማድረግ አልፈልግም። ትቻታለሁኝ። ምንም ብትለኝ ምን ዝም ብያታለሁ። መንገር እንዳለብኝ ይሰማኛል፣ ግዴታዬ ነው። በጣም በእርግጠኝነት ምነግርሽ ግን ያንንም ህይወቴ መተዋው አይደለም። በጣም ደስተኛ ነኝ። ምንም ብታደርግ ምንም ቢሆን አሁን ላይ ምንም አይሰማኝም። እዛ ማረፍ ያለኝ ግማሽ ወሮችን እዛ ግማሽ ወሮችን እዚህ እያልኩኝ እያሳለፍኩኝ ነው። ሀውለት ይህን ነገር የምነግርሽ እህቶችን እንድትመክሪያቸው ነው። ባል በስሜት አይቀጣም። ባል በደካማ ጎኑ አይቀጣም። ሁሌም ምርጫ አለ። የመረጥነው ነገር እስካልተመቸን ድረስ የተሻለ ነገር ፍለጋ መሄዳችን አይቀርም። ወንድም ሆነ ሴት የመረጥሽውና የመረጠች ቦታ ላይ ምቹ ሆነሽ ተገኝ። የመረጠችህና የወደደችህ ሴት ጋር ምቹ ሆነህ ተገኝ። ቅጣት በስሜትና በህይወት ዋጋ ያስከፍላል። ይሄን እንድታስረጅልኝ ነው። ከባሌ ጋር አልጋ ለይተን መተኛት ከጀመርን ይኸው ዛሬ ድፍን 4 ዓመታችን። እሱ ሳሎን ትራሱን አቅፎ ይተኛል፣ እኔም መኝታ ቤት ልጆቼን አቅፌ እተኛለሁ።
ምን አርጎሽ ነው ካልሽኝ ቺት አርጎብኝ ነው። አዎ ያን ነገር ስደርስበት ወሽመጤ ቆርጥ አለ። በጣም ተናደርኩ፣ በጣም አዘንኩ። ለምን እንዴት ወዴት አላልኩም። ከዛ ቀን ጀምሮ ላቅፈው ልነካው አጠገቡ ልሆን ተጸየፍኩት። ልለየውና ልተወው ግን አልቻልኩም። ለልጆቼም ስል ለፍቅሬም ስል ያለሱ መኖርን ራሱ ሳስበው ስለሚያስፈራኝ። ሀውለት ዛሬ የምነግርሽ ያሳለፍኳቸውን የመጣውባቸውን ታሪኮች አይደለም። ነገር ግን ትላንትና ያንቺን ቪዲዮ ስመለከት ባሌ እንዳገባብኝ ያወቅኩት ከ10 ዓመት በኋላ ነው የሚለውን ታሪክ ሙሉን አፌን ከፍቼ ልቤን ከፍቼ በጣም ተመስጬ ነበር ስሰማው ነበር። የመጨረሻው ፓርት ግን ሙሉ ለሙሉ አስተሳሰቤንም ህይወቴንም ቀየረልኝ። 6ኛው ክፍል ላይ ሸምጋዩ ረመዳን፣ ትልቁ ረመዳን፣ ተናፋቂው ረመዳን አሸማገለን ያልሽበትን ፓርት ልቤ እስክትዘፈዘፍ ነበር እኔም የሰማሁት። እንባዬን መቆጣጠር አቃተኝ። ለ4 ዓመታት ረመዳን እኔ ቤት ውስጥ መጥቶ ሄዷል። ለ4 ዓመታት ከባሌ ጋር ሆድና ጀርባ ሆኜ ከዛሬ ነገ እንበተናለን እንለያለን ስል ኖሬያለሁ። በእነዚህ 4 ዓመታቶች ውስጥ እኔም ህይወት ውስጥ እኔም ቤት ውስጥ ይህ ታላቁ ረመዳን ይህ ተናፋቂው ረመዳን ተፈራርቆ ነበር። እንዴት ሽማግሌ ያላደረኩትም ብዬ በጣም ተቆጨው። ሀውለት የትላንትናው 6ኛው ክፍል የኔን ህይወት የኔን ቤት ሙሉ ለሙሉ ቀየረው። እጅግ በጣም አመሰግንሻለሁ። ከሰዓትም ላይቭ ገብተሽ ነበር። ላይቭሽን ተከታተልኩኝ። በዛ ሰዓት ያልሽው አንድ ነገር ነበር። እስከዛሬ በያዛችሁት ቂም፣ እስከዛሬ በያዛችሁት ጥላቻ፣ እስከዛሬ በያዛችሁት ክፋት ያተረፋችሁት ነገር ያገኛችሁት ነገር ምንድን ነው? ቁጭ ብላችሁ ራሳችሁን ገምግሙና ምንም ያገኛችሁት መልካም ነገር ከሌለ ትርፉ ህመም፣ ጸጸት፣ ራስን ማጣት፣ ማርጀት ከሆነባችሁ ዛሬ ለራሳችሁ ስትሉ ለነፍሳችሁ ለነጻነታችሁ ስትሉ ሁሉንም ነገር ይቅር በሉ። በያዛችሁት ቂምና ጥላቻ ያተረፋችሁት ነገር እስከሌለ ድረስ ስትይ ሌላ ሾኪንግ ነበር። አንቺ ላይቭ ከወጣሁኝ በኋላ ቁጭ ብዬ በ4 ዓመታት ውስጥ ያተረፍኩት ነገር ምንድን ነው? ያገኘሁት ነገር ምንድን ነው? በዚህ ቂምና ጥላቻ ውስጥ ቤቴ ውስጥ ህይወቴ ውስጥ ልጆቼ ጋር የነበረው ነገር ምንድን ነው ብዬ ከእንቅልፉ እንደባነነ ሰው ታሞ እንደተነሳ ሰው ራሴን መስታወት ላይ ቆሜ ወደኋላ ሳይ እንዳልሽው ነው ያተረፍኩት ህመም ብቻ፣ ጸጸት ብቻ፣ ንዴት ብቻ። እንዴት ከዚህ አልወጣሁም? እንዴት ይህን አላደረኩም? ለምንድን ነው ከሱ ጋር የምኖረው? ፊቴ የዛሬ 4 ዓመት ስልኬ ላይ ያለው ፎቶና ዛሬ ያለው ፎቶ ሰማይና ምድር ነው። በእጥፍ አርጅቻለሁ። ምን ነበረ ይሄ ተርኒንግ ፖይንት? የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመትና 4 ዓመት በሆነ ኖሮ አልኩኝ። ሀውለት ወዲያው ነበረ ባሌ ጋ ደወልኩለት። አሁኑኑ ላገኘ እፈልጋለሁ አልኩት። በጣም ደነገጠ። ከ4 ዓመት በኋላ ለባሌ ስልክ የደወልኩበት የመጀመሪያው ቀን ነው። ላገኘህ ብዬ ግራ ገባው። ምን ሆነሻል? ምን ተፈጠረ አለኝ። አይ ምንም አልተፈጠረም፣ አሁኑኑ ግን ላገኘህ እፈልጋለሁ አልኩት። እሺ ቤት እመጣለሁ ሲለኝ እቤት እንድትመጣ አልፈልግም፣ ውጪ እንገናኝ ብዬ አይቀጠርኩት። ሀውለት ለብሼ ታጥቤ እዛ አረንጓዴ ቦታ ላይ ቁጭ አለን። በጣም ግራ ተጋብቷል። ከኔ እየጠበቀ የነበረው ካሁን ፍታኝ፣ ኒካዬን አውርድ፣ በቃ እንለያይ የሚሉትን ቃላቶች ነበሩ። አይኑን ቀና ብዬ አየሁት። እንባዬን መቋቋም አልቻልኩም። ግራ ገባው። ምን እየሆንሽ ነው? ምን እየተፈጠረ ነው? ደህና ነሽ አለኝ። ደህና አይደለሁም። ደህና እንዳልሆንኩማ ታውቃለህ አልኩት። በዚህ ጉዳይ ላይ መነጋገር አይፈልግም። መልሼ ወደዛው ወቀሳይ ወደዛው እርግማኔ እንደምገባ ተሰማውና ጀርባውን ሰጠኝ። እኔ ግን ያደረኩት ሌላ ነገር ነበር። ያንን የሰራኸውን መጥፎ ነገር ላስታውስህ አይደለም፣ ዝሙትህን ላስታውስህ አይደለም። ባይሆን ማስታወስ የፈለግኩት እነዚህ የተገናኘንባቸውን ቀኖች ነው። እነዛ በፍቅር ያሳለፍንባቸውን ቀኖች ነው። በየመናፈሻው የዞርንባቸውን፣ በየካፌው የሄድንባቸውን፣ በየመንገዱ የተላፋንባቸውን ቀኖች ነው። ታስታውሳለህ? በጣም አስዛኝ ነበርክ። በጣም አፍቃሪ ነበርክ። ለራስህም ለክብርህም ትልቅ ቦታ የምትሰጥ ሰው ነበርክ። እነዛ ሁሉ ነገሮች ይማርኩኝና አንተ ላይ እንድደገፍ ያደርጉኝ ነበር እያልኩኝ የኔ ልብ ውስጥ ስለሱ የነበሩትን መልካም ነገሮች ሁሉ ዘረዘርኩ። በዛ ሰዓት ባለቤቴ አንገቱን ካቀረቀረበት ቀና ማድረግ እንኳን አልቻለም። ፊቱ በደስታና በሐዘን ሲቀላ ሲለዋወጥ እያየሁት ነበረ። እንባውን ብቻ ማውጣት ነው የቀረው። ወንድ አይደል በሴት ፊት አያለቅስም። አንድ ቀን ወድቀሃል፣ አንድ ቀን ተሳስተሃል፣ አንድ ቀን እኔንም ትዳራችንም የሰበረ ነገር አድርገሃል። እኔ ግን ዛሬ ረመዳን ነው። ከዚህ በኋላ ላደግመው ቃል ገብተህልኝ እኔም ከዚህ በኋላ ይህን ነገር ላላስበው ቃል ገብቼ ይቅርታ ላደርግልህ እፈልጋለሁ። አንተም ይቅርታ እንድትጠይቀኝ እፈልጋለሁ አልኩት። ባለቤቴ አቀፈኝ። ሀውለት ለምንድን ነው ሰዎች ከልባቸው ይቅርታ ሲጠያየቁ ከሐዘንና ከምሬት በላይ የመረረ እንባ የሚወጣው?
ሳቅ አይደለም የሚመጣው፣ ፌሽታ አይደለም የሚመጣው። ይቅርታ ስንጠያየቅ ማረኝ ማሪኝ ስንባባል የጸጸት እንባ፣ የደስታ እንባ ከሀዘንም ከየትኛውም እንባ በላይ በጣም ልብ ስር የሚገባና የመረረ ነው። ያን የመረረ ለቅሶ ተላቀስን። ይቅርታ ጠየቀኝ። በጣም ይቅርታ፣ ከዚህም በኋላ አልደግመውም፣ ከዚህም በኋላ አላደርገውም። አንቺ ግን ጀርባሽን መልሽልኝ፣ ፊትሽን ስጪኝ፣ ይቅር በይኝ አለኝ። ይቅር ብዬሃለሁ፣ አንተም ይቅር በለኝ። ዛሬ እንደ መጀመሪያ ጫጉላ ቀናችን ነው፣ እንደ መጀመሪያ ግንኙነታችን ነው አልኩት። 2 ዛሬ የጫጉላ ሌሊት አሳለፍን። የመጀመሪያ ቀንን የመሰለ ምርጥ የሆነ ጊዜን አሳለፍን። እቤትም አላደርንም። በጣም የሚያምር ቦታ ላይ እራት ጋብዙኝ፣ እዛው ውጭ አደርን። ይሄ ባንቺና በታሪኮችሽ ነው። ይህን ነገር ላካፍልሽ የፈለግኩት ረመዳን ሽማግሌ ያልሆነው የትኛውም ሽማግሌ አያስታርቀውም። ረመዳን መካሪ ያልሆነው የትኛውም ሰው አይመክረውም። አንቺ ለእኔ ተርኒንግ ፖይንቴ ነሽ። ረመዳን ደግሞ ሽማግሌ ሆነኝ። እጅግ በጣም አመሰግንሻለሁ። ትዳሬን መልሰሽልኛል፣ ባሌን መልሰሽልኛል፣ ከምንም በላይ ራሴን መልሰሽልኛል ብላናለች። በጣም ነው በዚህ መልእክት በጣም እጅግ በጣም ነው ደስ ያለኝ። እንዳልሰንፍ አሁንም ሳልሰለች ሳልሰንፍ ሼር አታረጉም፣ ላይክ አታረጉም፣ ፎሎ አታረጉም ብዬ ወደ ኋላ ሳልል ሌሎችም ታሪኮችን ይዤላችሁ እንድመጣ ያደረገኝ ታሪክ ነው። እናንተም እኛ ቻናል ላይ የቀረቡትን ታሪኮች ሰምታችሁ የተለወጠ ህይወት የተቀየረ ነገር ካለ እንደዚህ ብትነግሩኝ እኔንም ያበረታታኛል።